ሰላም እንዴት ናችሁ? ደህና ናችሁ? የውድ ቤተሰብ እንደምን አላችሁ? ዛሬ ደግሞ የመጣሁላችሁ በቭሎግ ነው ማለት ነው። ተከታተሉኝ። ያው ከእንቅልፌ እየተነሳሁ ነው። ሳሎን ነው ፍራሽ አንጥፌ እየተኛ ያለሁት። አልጋዬ በጣም እያስጠላኝ ነው። አንደኛ ያው ባልየውም ስለሌለ ያስጠላል ብቻ አልጋ ላይ መተኛትና፣ ሁለተኛ ደግሞ ያው ሀማማትም ስለሆነ በሚለው ትላላችሁ እዚህ ጋር ማታ የጠጣሁበትን አነሳሳውና እዛ አብሲት ለመጣል ተዘጋጀው ማለት ነው። እንጀራ እንጋግራለን ዛሬ ከጧት እስከ ማታ ነው መቀርጽላችሁ ማለት ነው። ይሄ ቪዲዮ እንደደረሳችሁ ላይክ፣ ሰብስክራይብ፣ ኮሜንት እያደረጋችሁ አበረታቱኝ። ድምጼ ደግሞ ከተዘጋባችሁ ይቅርታ አድርጉልኝ። እዚህ ጋር አልነቃሁም ገና ድስት ላይ ውሃ እያረኩ ነው፣ እያዛጋው ነው ምናምን። እዚህ ጋር ጣድኩኝ ጤና ወጣው ላቀራው ማለት ነው። በነገራችን ላይ ከ2 ወር በኋላ ነው የሚመጣው ባልየው ማለት ነው። እና ለሱ ነው ሁሉ ሽርጉድ ለስራ ነው። ከ2 ወር በኋላ ነው የሚመጣው። ጾም የተያዘ ጊዜ ነው የሄደው። አሁን ደግሞ ያው በዓልም እየደረሰ ስለሆነ ዛሬ ይመጣል ማለት ነው። ለዛውም ሽርጉዱ ለሱ ነው። እኔ ብቻዬ ስሆን እንጀራ ሽሮ ፍትፍት በልቼ ሙሉ ሰው ነኝ። ለራሴ እንደዚህ ኩክ ማድረግ በጣም ነው የሚያስጠላኝ፣ አልወድም ሰው ከሌለ። እና እዚህ ጋር ውሃው ይፈላና ያብሲቱ እየጨመርኩ ነው ማለት ነው። እና እንዳይጓጉልባችሁ ደግሞ በደንብ ማማሰል አለባችሁ። ስታሰፉት ከጓጎለ በጣም ነው የሚያስጠላው፣ ይረጫል ምናምን ያስጠላል አብሲት ሲጓጉል። እና በደንብ እያማሰልኩት ነው ያለሁት እላችኋለሁ። ተከታተሉኝ። ድምፄ ከተዘጋ ደግሞ አም ሶሪ፣ ጉንፋን ይዞኛል ጋይስ። የምር ዛሬ ደህና ሆናለሁ፣ ነገ ደግሞ ይነሳብኛል። ራስ ምታትም እንደዛው። ብቻ ከባድ ነው የምር። እኔና አየሩ በጣም አልተመቻቸንም። እግዚአብሔር ይመስገን ስለሁሉም ነገር። ዛሬ ከታመምኩኝ ነገ ራስ ምታት ያመኛል ወይ ወገቤን ያመኛል፣ በቃ ወዘተ። ብቻ ስለሁሉም ነገር እግዚአብሔር የተመሰገነ ይሁን። እና እዚህ ጋር አብስቴን እያወጣሁ ነው፣ ያማሰልኩት ነው እንዳልኳችሁ እንዳይጓጉል። ብቻ ጸሎት አድርጉ። መብራት ይሄዳል ብዬ ብታይ በሰቀቀን ነው ያልኩት። እንጀራውን ሳጋግር ወጡን ሳልሰራ እያልኩ በጣም ነው የሚያስጠላኝ በከሰል ምግብ መስራት፣ ከሰል ማያያዝ ምናምን። እና እንደዚህ ደርሷል። ያው ምንም አልጓጓለም፣ በደንብ እያማሰልኩት ስለሆነ ማለት ነው። አዎ ባለሙያ ነኝ በነገራችን ላይ። እዚህ ጋር ቆየ ካወረድኩት ቀዝቀዝ ይበል ብዬ ምን ይቀዘቅዛል እሱ ተቀዘቅዝን ብጅር አረኩት አብሮ ዋሃድ ብዬ ማለት ነው። ያው ብቻ እንደጠርኩ ቤት ለመጸዳዳት ስለምሄድ እዚህ ጋር መሰል አረኩትና ቪዲዮ ረጅም ስለሆነ ትንሽ እንትን ላይ ተጠቀምኩት ማለት ነው። ይቆጥታል፣ በጣም ነው የሚያስጠላው። ናፍሲቴን ጣልኩኝ በዚህ መልኩ። ብቻ ደስ ይላል። ፈጣሪ አምላክ እናንተንም ከሰው ሀገር አምጥቶ በሀገራችሁ እንደዚህ ሽር ጉድ ለማለት ያብቃችሁ። በተለይ በራሳችሁ በጎጇችሁ፣ ሰው ቤት ሳይሆን በራሳችሁ በጎጇችሁ ማለት ነው። እዚህ ጋር የቡና ሴሬሞኒ እያነሳሳ ነው። ምክንያቱም ቤቱን እርግፍ አድርጌ ነው ማጽዳት ያለብኝ። ስለዚህ ለማጸዳዳት ተዘጋጀው። ጠረቅ አርኩኝ። እኔ በነገራችን ላይ ቤት ሳጸዳ በስመ አብ ማንም አይለኝም። በጣም ነው ማጸዳው። እዛው አረብ ሀገር ስለለመድን ለነገሩ እዛ የሰራን ልጆች አንታማም በጽዳት። እኔ ደስ አይለኝም በነገራችን ላይ ብዙ ቦታ ቆሽሾ እሱ ቆሾ በቃ በኋላ አጸዳዋለሁ ምናምን ብዬ መቀመጥ አልችልም። የሆነ ብድግ ተነሽ ያልኩ የሚለኝ ነገር አለ። እና በጽዳት አንታማም፣ እኔ ብቻ ሳልሆን እናንተም እንደዛ ናችሁ ብዬ ተስፋ አደርጋለሁ እላችኋለሁ። እዚህ ደግሞ በራሳችሁ ቤት ደግሞ የሚያዛችሁ የለምን የለም። እኔማ አንዳንዴ ግድግዳ ወደ ራሱ ሳሸው ነው ሙሉ የመዳምን ትእዛዝ ትዝ ሲለኝ ማለት ነው። ያ ሰላም የምትለኝን በቃ ድምጿ ወደ ያቃጭልብኛል ጆሮ ይላል። የምሬን ነው የምላችሁ። እና እዚህ ጋር ጨራረስኩና ለመወልወል ደግሞ ላርጎና ሞሉ ያርጌ ትንሽ ዲቶል አርጌ፣ ምንድነው የሚባለው? ክሎሬክስ በረኪና ነው በዚህ የሚባለው ለካ። ጽድት እንዳያረገው ሴራሚኩ እሱን አረኩ። እዚህ ጋር ትንሽ ወገቤን ያመመኝና ያዝ ያረኩት። እኔ ወገብ ህመምተኛ ነኝ በነገራችን ላይ፣ አረብ ሀገር ይዤ የመጣሁት ነገር ነው።
የዲስክ መሸራተት አጋጥሞኝ ነበር እዛ እያለሁ እና ያመኛል። ሲነሳብኝ ከፍ ዝቅ ካልኩኝ አልችልም። ወገቤን በጣም ነው የሚያመኝ። ወገብ ስትባሉ የላይ ፓርት አይደለም፣ ከዳላችሁ በላይ እና ከወገባችሁ በታች ያለው ሽንጥ ነው የሚባለው። ሽንጥማ አይደለም ብቻ አላውቅም። እሱ ጋር በጣም ነው የሚያመኝ። የሆነ ጊዜ 50 ኪሎ ሩዝ ተሸክሜ አረብ ሀገር እያለሁ ብጥስ ነው ያለው። ከዛን ጊዜ በኋላ ደህና አይደለሁም እና ጸበልም ሄጃለሁ። ብቻ እግዚአብሔር ይመስገን ደህና ነኝ። ያው ከፍ ዝቅ ስራ ምናምን ካልበዛብኝ ምንም አይሰማኝም። ስራ ከበዛብኝ ብዙ ከቆምኩኝ ምናምን ያመኛል እላችኋለሁ። ቤተሰብ እዚህ ጋር እያጸዳሁ ነው፣ እዚህ ጋር እያጸዳሁ ማለት ነው። ወይ ወደ ላይ ይለኛል፣ ይሞቀኛል፣ ልነግራችሁ አልችልም። ኢትዮጵያ ከመጣሁ እኔ 7 ወር ጨርሻለሁና አረብ ሀገር እያለሁ እኔ በጠዋት ተነስቼ ጽዳት ነው ማጸዳው። ምንም አይመስለኝም። ሲጀመር ምሳ ነው የምበላው፣ ቁርስ አልበላም ነበር እዛ እና እዚህ ስመጣ ተበላሹ መሰለኝ። ያቅለሸልሸኛል፣ ይሞቀኛል። ብቻ በቃ በስንት መከራ ጨረስኩት። ቤት ነው ያጸዳዳው ነው እዚህ ጋር እላችኋለሁ። እና አሜን በሉ። ፈጣሪ አምላክ ወደ ሀገራችሁ በሰላም ያስገባችሁ። ከዛ የራሳችሁን የምትመኙትን ኑሮ ይስጣችሁ፣ ትዳር ይስጣችሁ። እኔ ሰጥቶኛል፣ እግዚአብሔር ይመስገን። ፈጣሪን በእጅጉ የማመሰግንበት ነገር ሰጥቶኛል። የራሴ የምለው ነገር ሰጥቶኛል እና ክብሩን ሁሉ እሱ ይውሰድ እላችኋለሁ። እናንተም ለዛ ወግ ማድረግ ያደርሳችሁ እላችኋለሁ። እዚህ ጋር ጨራርሼ ረከቦቴን እያጣጠብኩ ነው። ምክንያቱም ላረግ ማለት ነው ልፈርሽ እላችኋለሁ። ቤት ማጽዳት ጨርሻለሁ። እየቆራረጥኩ ነው ያሳያችሁ። ለዛ ነው እንደዛ ነው። ምንም እያጠብኩ ነው። በነገራችን ላይ ሰው ሀገር ላይ ብያችሁ ቆዩ ከስለ የቆያችሁ ልጆች አሉና ለምን ደሳሳ ጎጆ ላይ ሆኑ ነውና አግብታችሁ ውለዱ የማይተካበት። ምክንያቱም እድሜሽ ካለፈ መውለዳችን ልታገቢ ትችላለሽ። ምክንያቱም ፍቅር ቤት እንደሚመጣ አይታወቅም። ግን መውለዳችን አረብ ሀገር ግን እስከ 50 ዓመትሽ መሰደድ ትችላለሽ። ታውቂያለሽ፣ ፓስፖርትሽ ላይም እንደዛ ነው የሚለው። 50 ዓመት እስከሚሞላሽ መሰደድ ትችላለሽ። 3 ወልደሽ ዳይ በድጋሚ ትሰደጃለሽ። ግን መጥተሽ የራስሽን ኑሮ መስለች ከዛ ልጅሽን ግን ወልዳችሁ ተሰደዱ እያልኩ አይደለም። ግን እዛ ከመቅረት ይሻላል። ወልዳችሁ ለእናትሽ ወይ ለአባታቸው ሰጥተሽ ተሰደሽ ሰርተሽ መመለስ ትችላለሽ። ከዛ ለእነሱ ነው የምትሰሪው። ገባሽ? ለእነሱ እንትን ነው ለእነሱ የሚያስፈልጋቸው ማቴሪያል ምናምን ነው የምትልኪው። ግን አሁን በባዶ ሜዳ 12 ዓመት 14 ዓመት ቆይተሽ ለአዳሜ ነው እያበላሽ ያለሽው። ስለዚህ እናቴ መቼም የማይሰርዝሽ ልጅ ውለጂ ማለት ነው። ለእናት ለአባት ለአጎት ለወንድም ምናምን ሰጥተሽ መጨረሻ ላይ እንዳልሰጠሽ ነው አድርገውሽ እንትን የሚሉሽ። ለልጅሽ ከሆነ ግን እናቴ እኮ ይዛኔ ተሰዳ ነው እንደዚህ የምታሳድገኝ ነበር። ምክንያቱም ያ ልጅ የት እንደሚደርስ አታውቁም። ኧረ ወይኔ ወሬ፣ ሌላ ወሬ የገባው እኮ በእናታችሁ። ይሄ የሽንኩርት ገላቢ ማለት ነው። ግዙት እሺ። ማብራት ቢሄድ ባይሄድ ይጠቅማችኋል። በእጃችሁ ቀቀቅ ታርጉታላችሁ። አለቀ። እና ስጋ ደግሞ ሽንኩርቴን እንትን እያለኩ ነው። ወጥ ልሰራ ነው በነገራችን ላይ አብሲት እስከሚል ድረስ ብሏል። ግን ያው መጀመሪያ ወጤን እንትን ልበል ብዬ ነው እንጂ እዚህ ጋር ነጭ ሽንኩርትና እንትን ዝንጅብል እየፈቀፈቅኩ ነው ማለት ነው። እና እላችኋለሁ እዚህ ጋር ጨው አድርጌ እየቀጠቀጥኩት ነው ድቅቅ እንዲል ማለት ነው። እና ወደ ሀገራችሁ ግቡ ሞኛቱ። እዚህ ጋር የምስሩ ስጎ እንዴት አያችሁት? እዚህ ጋር ጥቅል ጎመን በድንች በካሮት አሜዚንግ ነጭ ሽንኩርት ጨመርኩ። ከዛ እያቁላላሁት ነው ማለት ነው። ሲጣፍጥ ምስሩ ማለት ነው። ሲጣፍጥ ልነግራችሁ አልችልም። እዚህ ጋር ጎመን ያበሻ ጎመን የ60 ብር ገዝቼ 30 ብር የ60 ብር 500 ብር ይዤ ምን ገዝቼ እንደመጣው አላውቅም። ብቻ እግዚአብሔር ይመስገን እየኖርን ነው። ካይፍ እንደዚህ ደግሞ ስትባል ውይ ውድ ነው እንደ ኢትዮጵያ ኑሮ እንዳትሉ። ካልኩ አያልፍም፣ ትኖራላችሁ። ማርያምን እንደውም እኛ ነን በስነ ስርዓቱ የምንኖረው። እኛ ምንም አባታ አይመጣምና ብሩ ይሄዳል ይመጣል። ኦኬ
እና ራሳችሁን አሳምኑ። ደግሞ እዛ 100,000 እና 50,000 እየተከፈላችሁ እዚህ መታችሁ ስራ እንኳን ብትጀምሩ እኔ የኔን ኤክስፒሪየንስ ልንገራችሁ ጋይስ። እዚህ ጋር ወጥ እየሰራ ነው ምስር እና ልክ እንደመጣው ያው ጎጆ መሰረትኩ አገባው ምናምን ወዘተ እና እቤት ተቀመጥኩ 4 ወር 5 ወር ያው እስካሁንም እቤት ነኝ እኔ ስራ እስካሁን አልጀመርኩም። እና እዛ ቲማቲም የተፈጨ ጨመርኩኝ ስጎ ላይ ማለት ነው። ግን ይሄን ንግግሬ ማለት ነው በሌላ ቪዲዮ ቢመጣላችሁ ይሻላል። አሁን ይሄኛው ልፖስትላችሁና የምር ያለኝ ምናምን ነግራችኋለሁ በሌላ ቪዲዮ ማለት ነው። ንገሪኝ ያው እኔ አሁን ኢትዮጵያ ከመጣሁ 8 ወር ሞልቶኛል እና በ8 ወር ውስጥ ያጋጠመኝን እና ኢትዮጵያ እንዴት ነው ምናምን የሚለውን ጠይቁኝና ሌላ ቪዲዮ ሰራላችኋለሁ ማለት ነው። እዚህ ጋር ጎመን ጠልኳችሁ የ60 ብር ገዝቼ ያው ብር አባቱ ለውድ ባል ያልሆነ ለማ ይሆናል እላችኋለሁ። ይሳል በሌላ ቪዲዮ መጥላችኋለሁ። ይሄን ኮፊ ዝም ብዬ ፖስታውና እዚህ ላይ ጥያቄ ጠይቁኝ። ስደት 7 አመት ቆይቻለሁ። አሁን ደግሞ ኢትዮጵያ የራሴ ኑሮ የራሴ ህይወት መስርቼ እየኖርኩ ነው። ስለዚህ በዚህ ነገር ጥያቄ ካላችሁ 7 አመት ስደት እንዴት አሳለፍ ምናምን የሚለው ጠይቁኝ መልስላችኋለሁ እያንዳንዱን ነገር እሺ። እና እዚህ ጋር ጎመኔን እየከተፍኩ ነው። እና ቤተሰብ ቪዲዮን ከደረሳችሁ ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። እስኪ የምር አበረታቱ። ቪዲዮ መስራት እፈልጋለሁ፣ ዩቲዩበር መሆን እፈልጋለሁ። ግን ዩቲዩቤ እኔ ከዚህ በፊት ተዘግቶብኝ ነው 4000 ሰብስክራይብ እና ሊጣችንን ኩፍ ብለዋል። አሪፍ ቻናል ነበር የተዘጋብኝ እና እንደ አዲስ ይሄ ደግሞ 50 ሰብስክራይብ አለው። ላይቭ ራሱ መግባት አልችልም። ስለዚህ በዚህ ሳምንት ውስጥ 100 ሰብስክራይብ አስገቡኝና ላይቭ እንድገባ አግዙኝ ፕሊዝ። እዚህ ጋር ጎመኔን እያልኩላችሁ እና እያቀጠልን ነው። ያው ብዙም ፍራም እንጀራ እኔ አልወድም። ያውቀዋል እያየን እንጨምራለን ደግሞ እና ቤተሰብ እንደዚህ ነው እላችኋለሁ። እዚህ ጋር ጎመኑን እያማሰልኩ ነው። ስቶፍ ባለው ላይ ስለሆነች ይሄ ሲያልቅ ሌሎቹን እጥዳለሁ። 4 አይነት ነው የሰራሁት። ዛሬ ከሰራው ነገ አልሰራም፣ ምክንያቱም አልቅ ፍሪጅ ስላለኝ እየቀነስኩ ነበር የተቀነሰ ነበር። እዚህ ጋር ምስር ይመስላል ተቁላልቶ ተቆራርጦ መጨረሻ ላይ ምስሩን ጨመርኩት። የማሰልኩት ነው ማለት ነው። እዚህ ጋር ደግሞ ጥቅል ጎመን ደርሷል። ጥቅል ጎመን በድንች አቃሩት። ዋው እንዴት ያምራል! እና ሊጠየች ኩፍ ብሏል። ኩፍ ብላለች። እዩት። ሊጥ መቅጃ የለኝም እና ሁሌ ስወጣ ገበያ እየረሳሁ እመጣለሁ። ስለዚህ ሃይላንድ ቆረጥኩና መቅጃ ረኳት ማለት ነው። ያ አይ ሃቭ አይዲያ። ምን አባቱ መልክ ይስጠኝ እንጂ ሙያ ከጎረቤት ትላለች። ይቅዳልኝ እንጂ ምን እፈልጋለሁ እኔ። በዛ ነው የተሰራ። እንጀራ ነው ትንሽ ነው የምጋግረው፣ ምክንያቱም ይሻፍታል። አንደኛ ሰው የለም፣ ሁለታችን ነን ያለነው። ይብላ ስለሚሻግር በየ4 ቀኑ ይጋገራል ማለት ነው። ከዛ ነው ቤተሰብ እዚህ ጋር ምጣድ ሰምታ እያሰስኩ ላሰፋ ማለት ነው። እቺ አውጡ ኤዲት አደራረግ ነው እንጂ ሳሰፋ መታየት ነበረበት። ያምራል ቆንጆ ያምራል። እንትን ዛሬ ቤተክርስቲያን ሄጄ ነበር ጠዋትና 40 ሰግጄ መጣሁ ጋር 40 ሰግጄ መጥቼ ከዛ እንዴት ንግሬ ተርበተበተ። ከዛ እጄ ራሱ መንቀጥቀጥ ጀመረ። እጄ ከግሬ አልፎ እጄ ራሱ እየተንቀጠቀጠ በቃ አሰፋፉ ራሱ እየጠፋኝ ነበር። የምር አንደኛ ሰግጄ አላውቅም፣ የመጀመሪያ ጊዜ ነው። የዛሬ አመት እኔ ስደት ነበር፣ ዘንድሮ ኢትዮጵያ ነኝ። እናት
አከሌ ሰግዳለች እኔም 40 ብዬ ሰገድኩኝ። ከዛ መንገዱ ሙሉ እንዴት ልምጣ? ከዛ የኔ ደግሞ ስምንተኛ ላይ ነው ደረጃው እንዴት ልምጣ? በዳዴ ወጣ በዳዴ እዚህ ጋር ደግሞ እላችኋለሁ። አተርክክ አለ ያጋጠመኝ ነው። እዚህ ጋር ደግሞ ላጥላጥ እያረኩ ነው። ሀበሻ ጎመን አለ። ምጣዷ እዚህ ጋር ደግሞ ያው ሰርቼው ነው በዚህ የገለበጥኩት ድስት ስለሌለኝ። እዚህ ጋር ካሮት በድንች በጥቅል ጎመን አለ ማለት ነው። ይሄ ሁሉ ለማን የሰራሁት ለውዱ ባሌ ነው ማለት ነው። ከሁለት ወር በኋላ ከፊት ዛሬ ይመጣል። ምድር ቤት ካቢኔቱ ይዞብኝ አይከፈትም ሙሉ ለሙሉ። ከዛ በምን አረኩ እኔ ብላተኛው